እዚህ ዘመን ወጣቶች ባለንበት ስታተስ ብዙ ሰዎች በፖሊስ ትሬኒንግ በተለያዩ ስራዎቻቸው መኪና ድራይቭ እያደረጉ የሚያወሩትን የሶሻል ሚዲያ ላይፍ በማመን የራሳችንን ህይወት ወይም የራሳችንን ስኬት ከትንሹ መጀመር እንዳለብን ረስተን እንቆጠባለን። ምንድነው ይህ የሚሆነው ካሉ እኛ ስኬታችን ህልማችን ወይም ደግሞ መሆን የምንፈልገው ነገር ሳይሆን ሰዎች የሆኑትን ነገር ለመሆን ከመጣራችን የተነሳ ይመስለኛል። አሁን ባለንበት ደረጃ የሰዎችን ስኬት አይተን የራሳችንን የህይወት መንገድ እየቀየርን ሰዎች በዚህ መንገድ ነው የሚሳካላቸው የተባለበት ስፍራ በሙሉ እያረገጥን ጊዜያችንን፣ እድሜያችንን፣ ጉልበታችንን አባክነን ባሎቻችን እንቀመጣለን። ለምንድነው ከተባለ ስኬታችን በሙሉ ገንዘብ ሆኗል። በቃ ገንዘብ ከያዝን ተሳካለን ማለት ይመስለናል። አንድ ነገር ልንገራችሁ። ሰላም የተወደዳችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ። ዛሬ የምናወራው ስለ አንድ ነገር ነው። እሱም ደግሞ ምኑ ጋር ኃይላችንን መጨረስ እንዳለብን ካላወቅን ምኑ ጋር መቆም እንዳለብን ጊዜ ይነግረናል። ለምሳሌ አነሳሳችን አደራረሳችንን ይወስናል የሚባል አባባል አለ። እኛ የተነሳንበት አነሳስ ሲሆን የምንደርስበት አደራረስ ከህይወታችንም ከጎላችን ከሩጫችን ብዛት የፈለግነው ስፍራ ላይ እንድንደርስና ጉልበት ብቻ እንድንሆን ያደርገናል። በዚህ ዘመን ያለን ወጣቶች የምናየው ስኬትን ከብዙ አንጻር ነው። ለምሳሌ ሰዎች ድልድይ የሚሆናቸውን ነገር መኖሪያቸው ያደርጋሉ። ስለ አንድ ታሪክ ልንገራችሁ። አንድ ሰው ስኬቱን ለማግኘት ጉዞ ጀመራል እና በዚህ ጉዞ ውስጥ ብዙ ረዥም መንገዶችን ከተጓዘ በኋላ የመጨረሻው የስኬቱ በር የሚሆንበትን አንድ ትልቅ ጉድጓድ አገኘ። እዛ ጉድጓድ ላይ ብዙ ገንዘቦችን ኢንቨስት አድርጎ ድልድይ ሰራበት እና ድልድዩን ሊሻገር ጫፍ ሲደርስ ድልድዩ በጣም ስለተዋበበትና ድልድዩ በጣም የሚያምር ሆኖ ስለታየ እዛ ድልድይ ላይ መሰንበት ምርጫ አደረገ። አንድ ነገር ልላችሁ፣ ገንዘብ ስኬታችንን ሳይሆን ገንዘብ ወደ ስኬታችን የሚያደርሰን የጉዞአችን ድልድይ ነው። ሁልጊዜ እኛ ትኩረት ያደረግነው ገንዘብ ላይ ከሆነ ገንዘብ ትኩረት የሚያደርገው ስኬታቸው ላይ ትኩረት የሚያደርጉ ሰዎች ጋር፣ እኛም ትኩረታችንን ወይም ሀሳባችንን እየበታተን በእንደዚህ አይነት መንገድ የምንሄድ ከሆነ ለህይወታችን የምንጠይቀውን ጥያቄ መልስ የምናገኘው እዚህ ይመስለናል። ብዙ ሰዎች ለምንድነው ማይሳካልኝ? ለምንድነው እኔም እየለፈው እየጣሩ ብዙ ነገሬን እያባከኑ ለምንድነው ማይሳካልኝ የሚል ጥያቄ ህይወታቸው ውስጥ አለ። ጊዜያችሁን አባክናችሁ፣ እድሜያችሁን አባክናችሁ፣ ጉልበታችሁን ጨርሳችሁ፣ በጣም ለፍታችሁ ጥራችሁ ብዙ ነገር አድርጋችሁ ከስኬታችሁ ለራቃችሁ ሰዎች ይህ ቪዲዮ ለእናንተ ነው። ለምሳሌ እናንተ ትኩረት እያደረጋችሁ ያላችሁት ቢልድ የምታደርጉት ገንዘብ ላይ እንጂ እናንተ የራሳችሁ የሆነ ስኬት የራሳችሁ የሆነ ጎል የላችሁ። አይተን ከሆነ ዓለማችን ላይ ትልልቅ ጨዋታም የዓለም ዋንጫ ጨዋታዎች ሲደረጉ በ90 ደቂቃ ውስጥ ማን ስኮር ያደረገ የሚል ጎል ወይም ደግሞ ስኬታቸው የሚለካው በተጫወቱትና ኳስ በነካኩ ቁጥር ሳይሆን ጎል ላይ ባስቆጠሩበት ልክ ነው። ላይፍም ላይ እንደዚህ ነው። ህይወታችን ላይ ግብ ከሌለን እዚህ ጋር ነው እንዲህ ነው ማድረግ ያለብኝ የማይበቃኝን ነገር ይሄ ጎሌ ሁልጊዜ ጎሌ ላይ ደግሞ ኤቭሪዴይ መስራት እፈልጋለሁ ብለን ያ ነገር ላይ ወይም ጎላችን ላይ ስኬታችን ላይ አንሰራም። ለዚህ ነው ገንዘብ ከኛ እየራቀ ስኬት ከኛ እየራቀ የመጣው። ለምንድን ነው ይሄን ነገር የምትለኝ ካላችሁ ብዙ ሰዎች ህይወታቸው ላይ በጣም በመልፋት በመጣር በመሯሯጥ ጊዜያቸውን ያባክናሉ። የብዙ ሰዎች ስኬታቸውን ሳይጽፉ ወይም ስኬታቸውን ሳይዙ ወይም ደግሞ ስኬታቸው ምን እንደሆነ የማያውቁ ሁልጊዜ ላይፍ የሚኖሩ ማግባት ለነሱ ስኬት ነው፣ መውለድ ስኬት ነው፣ መኪና መንዳት ስኬት ነው፣ ይሁን ጎል አድርገው ያስቀምጡት ነገር አለ። ያንን ነገር ለመኖር እመኑኝ አሁኑኑ የምትፈልጉትን ነገር ይህን ነገር ባሳካ ደስ ይለኛል የሚባለው ለምሳሌ እውነቱ ለማውራት ከተባለ የሰው ልጅ ስኬት ነው ወይም ደግሞ ፎከስ አድርጎ መኪና ሲገዛ ያ የጎሉ መጨረሻ አይደለም። ለምንድን ነው የምላችሁ? ቢያንስ የሰው ልጅ በሳምንት ውስጥ የራሱ የሆነ ጎል ሊዘጋጅለት ይገባል። ወይም ደግሞ ራሱ የሆነ በሳምንት ውስጥ ይህን ነገር አደርጋለሁ፣ በወር ውስጥ ይህን ነገር አደርጋለሁ፣ በዚህ ዓመት ይህንን አሳካለሁ የሚል እቅድ ሊይዝ ይችላል። እነዚህ እቅዶች መካከል የስኬቶቹን እርምጃዎች የሚጀምረው ሌላ ሰው ሳይሆን ራሱ ነው የሚሆኑ። ለዚያ ነገር ኃላፊነት የሚወስደው ራሱ ነው። ለምሳሌ በዚህ ሳምንት ይህን ያክል ስራ ሰራለሁ፣ ይህን ያክል ገንዘብ ሜክ አድርጋለሁ ብለን ዲሳይድ ማድረግ አንችልም። ለምን ከተባለ ለምሳሌ ጎል አስቀመጠ። ጎላችን እንደዚህ ነው። በዚህ 5 ቀን ውስጥ ወይም 4 ቀን ውስጥ የተሻለ ጥሩ ነገር መስራት እፈልጋለሁ። አንደኛው ቀን ይሄን እሰራለሁ፣ ሁለተኛው ቀን ይሄን እሰራለሁ፣ ሶስተኛው ቀን ይሄን አደርጋለሁ፣ አራተኛው ቀን ይሄን አደርጋለሁ ብለን ጎል እናስቀምጣለን። በእነዚህ 4 ቀናቶች ውስጥ ራሳችን ዲሲፕሊን አድርገን ከምንፈልገው ነገርና አሁን ላይ ያስፈልገናል ብለን ከምንሮጥለት ነገር ወደኋላ አፈግፍገን 4 ብለን የወሰንላቸው ቀኖች ላይ የመዋል አቅም ወይም የመኖር አቅም ካዳበርን ነገ የሚባለውን የላይፍን ጉዞ ነገ የሚባለውን የህይወትን መንገድ መኖር ከባድ አይደለም። ለምንድን ነው የምንላቸው? የሰው ልጅ ለህይወት ውስጥ ስኬትን እያጣ የመጣው አንደኛ ራሱን ዲሲፕሊን ከማድረግ ወደኋላ እየቀረ ስለሆነ ነው። የህይወታችን ስኬት ያለው ስኬት ትኩረት ውስጥ ነው። ትኩረት ውስጥ ደግሞ ብዙ ነገሮች አሉ። ዲሲፕሊን አለ፣ ኮንሲስተንሲ አለ። ኤቭሪዴ የምታደርጋቸው ነገሮች የህይወትን መንገድ ሊቀይሱ ይችላሉ። ስለዚህ በነገና በዛሬ መካከል ያለው ስፋት አስተካክለ የህይወትን ትልቁ መሪ በመራለት
ህይወትን መቀየር ትችላለህ። አንድ ነገር ልላችሁ ነው ዛሬ በዚህ ቪዲዮ። ስኬታችሁ እየራቀ ያለው እናንተ ስኬታችሁ ገንዘብ ሆኖ ገንዘብ እየተከተላችሁ ስለሆነ እዚህ ዘመን ወጣቶች ባለንበት ስታተስ ብዙ ሰዎች በፎሬክስ ትሬዲንግ በተለያዩ ስራዎቻቸው መኪና ድራይቭ እያደረጉ የሚያወሩትን የሶሻል ሚዲያ ላይ በማመን የራሳችንን ህይወት ወይም የራሳችንን ስኬት ከትንሹ መጀመር እንዳለብን ረስተን እንቆጠባለን። ለምንድነው ይህ የሚሆነው ካለ እኛ ስኬታችን ህልማችን ወይም ደግሞ መሆን የምንፈልገው ነገር ሳይሆን ሰዎች የሆኑትን ነገር ለመሆን ከመጣራችን የተነሳ ይመስለኛል። አሁን ባለንበት ደረጃ የሰዎችን ስኬት አይተን የራሳችንን የህይወት መንገድ እየቀየርን ሰዎች በዚህ መንገድ ነው የሚሳካላቸው የተባለበት ስፍራ በሙሉ እየረገጠ ጊዜያችንን፣ እድሜያችንን፣ ጉልበታችንን አባክነን ባሎቻችን እንቀመጣለን። ለምንድነው ከተባለ ስኬታችን በሙሉ ገንዘብ ሆኗል። በቃ ገንዘብ ከያዝን ተሳካልን ማለት ይመስለናል። አንድ ነገር ልንገራችሁ፣ ከረንሲው ወይም ደግሞ የገበያው ዋጋ አንዴ ከፍ ይላል፣ አንዴ ዝቅ ይላል። የትኛውን የሚያክል ገንዘብ ብትይዙ ሁልጊዜ ገንዘብ መሄድ አያቆምም። ገንዘብ መቼ መምጣት አያቆምም። አመጣጡን መቀየር የምትችሉበት ትልቁ አስተዋጽኦ ያለው እናንተ ጋር። እንዴት ነው አመጣጡን መቀየር የምችለው ከተባለ ገንዘብ እናንተ እንዲፈልጋችሁ ማድረግ የምትችሉበትን ትንንሽ ነገሮችን መገንባት። ስለ ራሳችሁ የሆነ ነገር ማውራት ሳይሆን ትናንሽ ነገሮችን መገንባት። ለምሳሌ አሁን እዚህ ዩቲዩብ ላይ ቁጭ ብዬ ሳወራ እኔ ለእናንተ ጥሩ ነገር እየሰጠው እንደሆነ አምናለሁ፣ ተስፋ አደርጋለሁ። የሚሰሙኝ ሰዎች ትንሽ ጥቂት የሆነ ጥሩ ነገር ያገኛሉ ብዬ ተስፋ አደርጋለሁ። ነገር ግን ደግሞ በዚሁ ተያይዞ ዩቲዩብ እናንተ ላይ ባደረጋችሁልኝ ቁጥር፣ ሰብስክራይብ ባደረጋችሁልኝ ቁጥር፣ ባያችሁልኝ ቁጥር ዋች አወር ቁጥሩ ገንዘብ ይከፍለኛል። ይህም ገንዘብ ደግሞ በዶላር ነው። በዶላር ሲከፍለኝ ጥሩ ነገሮችን የማደርግበት የራስ የሆነ ነገር ይኖረኛል። ስለዚህ ምን ልላችሁ ነው? እያንዳንዱን ነገር አእምሯችሁን በማሰራት የነገ ህልማችሁ ዛሬ መኖር ትችላላችሁ። የነገ ጉዳያችሁ ዛሬ መሆን ትችላላችሁ። ይህን ስላችሁ እናንተ ኢትዮጵያ ወጥታችሁ ስሩ ገንዘብ ታገኛላችሁ ብዬ አልመክራችሁ። ምክንያቱም ህልማችሁና ጎላችሁ ምን እንደሆነ ስለማላውቅ። ስለዚህ ግን የህይወታችሁን ትልቁን መሪና የህይወታችሁን ትልቁን ደፍራችሁ ነገራችሁን መቀየር ትችላላችሁ። ማንም ሰው መጥቶ እንደማይረዳችሁ ደግሞ በዚህ አጋጣሚ እነግራቸዋለሁ። እኔም ቢሆን ልረዳቸው የምንችለው ቪዲዮ ወይም ስለ ዩቲዩብ ስራለን፣ ስለ የሆነ ነገር ስራለን፣ ስለ ድካም ስራለን፣ ስለ ስንፍና ስራለን፣ ስለ እንደዚህ አይነት ነገሮች ስራለን ካላችሁ አፍተር ኦልሬዲ ልሰራላችሁ እችላለሁ። በሌላ ልረዳችሁ አልችልም። ምክንያቱም ሰው ይህ የራሱ ችግር አለበት፣ ይህ የራሱ መንገድ አለው፣ ይህ የራሱ ጎል አለው እና ያንን ጎል ጥሩ የእናንተን ጎል ለማሳካት ማንም ሰው ወደ እናንተ ቤት አይመጣም። ስለዚህ ህልማችሁና ጎላችሁን ለመኖር በጥቂቱ መጀመር መቻል አለባችሁ ብዬ ተስፋ አደርጋለሁ። ጥሩ ነገር ለመስማትና የህይወትን ጎዳና በጥሩ ሁኔታና በጥሩ መንገድ መራመድ ከፈለጋችሁ እንዲህ አይነት መልእክቶች እንዲደርሷችሁ ይህን ቤት ሰብስክራይብ ማድረግ በጭራሽ እንዳይረሳ። ለምትወዱት ጓደኛና ለምንድን ነው የማይሳካልኝ የሚል ጥያቄ ውስጥ ላለ ጓደኛችሁ ሼር በማድረግ ህልሙን እንዲኖረው እና ከሰው ጊዜ አቆጣጠር ውስጥ ወጥቶ በራሱ ጊዜ ውስጥ እንዲኖር እድል ትሰጡታላችሁ። መጨረሻችን ነገር ልበላችሁ፣ ሰዎች የራሳቸውን ጊዜ እየተጠቀሙ በእነሱ ጊዜ ውስጥ እናንተ ገብታችሁ የእናንተን ጊዜ በእነሱ ጊዜ እንድታጠፉ ይፈልጋሉ። ይህ ደግሞ እድሜያችሁን ይበላል፣ ጊዜያችሁን ውስጥ ታደርጋላችሁ፣ አእምሯችሁ አቢዩዝድ ይሆናል፣ ጥሩ ቦታ እንዳትደርሱ ይከለክላችኋል። ወይም ደግሞ የራሳችሁን አቅም እንዳታወጡና በደንብ ጠንካራ እንዳትሆኑ ያደርጋችኋል። በሰው ጊዜ አቆጣጠር ውስጥ ሆናችሁ የራሳችሁን ነገር ማድረግ አትችሉም። ለምሳሌ ተቀጥሮ የሚሰራ ሰው ማውራት እንችላለን። የሰው ጊዜ ውስጥ ነው የሚገኙ፣ የሰውን ስራ ነው የሚሰራው፣ በሰው ፈቃድ ነው የሚንቀሳቀሰው። የራሱን ነገር የማድረግ ፍላጎት የሚኖረው ከስራው በወጣ ጊዜና ጊዜ ብቻ ነው። የነገ ህይወቱን በዚህ ወይ ነገ ይሄ ቦታ ሄጄ መዋል ፈልጋለሁ፣ ከራሴ ጋር መዋል ፈልጋለሁ የሚል መብት ነው። ምክንያቱም ጊዜውን ሸጦታል። ጊዜው የሱ አይደለም። እናንተ ጊዜያችሁን ሸጣችሁ በሰው ጊዜ ውስጥ ከምትኖሩ የራሳችሁን ጊዜ መኖር ከፈለጋችሁ፣ የምትፈልጉትን ነገር ማድረግ የምትፈልጉበት ደረጃ መድረስ ከፈለጋችሁ አሁን ያላችሁን ስራ ለቃችሁ አላችሁ። አሁን ያላችሁን ስራ እየሰራችሁ የተሻለ ነገራችሁን ለመገንባት ጎን ለጎን ጥሩ ነገርና በሶሻል ሚዲያ ሊሸጥ የሚችል ነገር ይህን ነገር እላቸዋለሁ። ስልካችሁ ሱቅ መሆን ይችላል፣ ሱፐር ማርኬት መሆን ይችላል። የፈለጋችሁትን ነገር ማድረግ ትችላላችሁ። ምክንያቱም የኢትዮጵያ ብዙ ህዝብ የሚባሉ ስልክ ላይ ነው የሚገኙ፣ ወይ ቲክቶክ ላይ፣ ወይ ፌስቡክ ላይ፣ ወይ ዩቲዩብ ላይ፣ ወይ ኢንስታግራም ላይ እና ይህንን በመጠቀም መስራት ትችላላችሁ። ስለዚህ ለምንድን ነው የማይሳካልኝ የሚለው ጥያቄ ውስጥ ከገባችሁ በሰው ጊዜ አቆጣጠር ውስጥ ናችሁ። አስቀድማችሁ ወደ ስኬታችሁ መሄድ ከፈለጋችሁ ማንም ሰው ተቀጥሮ ሀብታም ሆኖ አያውቅም። የተሻለ ደረጃ ላይ ማድረስ ከፈለገ የተሻለ ማንነት ቢልድ ማድረግ አለበት። የሚሸጥ ነገር ሲኖራችሁ ማንም ሰው ሊገዛችሁ የሚዘጋጀው። ስለዚህ የተሻለ ህይወት መኖር ከፈለጋችሁ የራሳችሁን ጊዜ በመግዛት ጀምሩ። ወዳችኋለሁ።